ይህ የመጽናናት ድምጽ ነው። የእግዚአብሔር ቃል በትንቢተ ኢሳይያስ ምዕራፍ 40 ቁጥር 1 ላይ አጽናኑ፣ ሕዝቤን አጽናኑ ይላል። ሰዎች የተባለን ሁሉ በምድር ባለን የሕይወት ዘመናችን የተለያየ ውጣ ውረድ ውስጥ ስለምናልፍ የሚያበረታታን የሚያጽናናን ቃል ያስፈልገናል። ኢየሱስ ክርስቶስ ከ20 ጊዜ በላይ አይዟችሁ፣ አይዞህ የሚልን ቃል በምድር በነበረው የአገልግሎት ዘመኑ ይናገር ነበር። ዛሬ በአጠገባችን ያለው ሁኔታ ስንቃኝ በቴሌቪዥናችን መስኮት የምናየው፣ በሬዲዮናችን የምናደምጠው፣ ከሚቀርቡን ወዳጆቻችን ጋር ቁጭ ብለን የምንጫወተው ነገር በሙሉ ስጋትን፣ ፍርሃትን የሚያባብሱ ናቸው። የእግዚአብሔር ቃል ግን አጽናኝ ነው። የእግዚአብሔርን ቃል ሰምቶ አንብቦ የማይጽናና ማንም የለም። ምክንያቱም ቃሉ ራሱ የሕያው የእግዚአብሔር እስትንፋስ ስለሆነ ነው። አገራችን በሰማይ ነው። እኛ አማኞች በክርስቶስ ኢየሱስ ቅዱስ ደም የታጠብነው፣ በክርስቶስ ኢየሱስ ያመንነው ሰማያዊ አገር እንዳለን መዘንጋት ወይም መርሳት የለብንም። ይህ የምንኖርበት ዓለም ጊዜያዊ ዓለም ነው። እኛ በዚህ ዓለም ስንኖር ሳለን እንግዶች ነን። ነገር ግን የሚጠብቀን ዘላለማዊ አገር አለን። ጌታችን ኢየሱስ ክርስቶስ ይህንን አገር እንድንወርስ ከእርሱ ጋርም ለዘላለም እንድንኖር ሙሉ ፈቃዱ ነው። በዮሐንስ ወንጌል ምዕራፍ 14 ከቁጥር 1 እስከ ቁጥር 2 ጌታ እንዲህ ይለናል። ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ይህ ባይሆንማ ኖሮ እነግራችሁ ነበር። የምሄደውም ስፍራ ላዘጋጅላችሁ ነው። ሄጄም ስፍራ ካዘጋጀሁላችሁ በኋላ እኔ ባለሁበት እናንተ ደግሞ ከእኔ ጋር እንድትሆኑ ልወስዳችሁ ዳግመኛ እመጣለሁ። ወደ ቆላስይስ ሰዎች ምዕራፍ 3 ከቁጥር 1 እስከ ቁጥር 2 እንዲህ ይለናል። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ በተቀመጠበት በላይ ያለውን ነገሮችን እሹ፣ ሐሳባችሁም በላይ ባለው ላይ እንጂ በምድር ነገር ላይ አይሁን። በፊልጵስዩስ ሰዎች ምዕራፍ 3 ቁጥር 20 እንዲህ ይለናል። እኛ ግን አገራችን በሰማይ ነው፣ ከዚያ የሚመጣውንም አዳኝ ጌታ ኢየሱስ ክርስቶስን በናፍቆት እንጠባበቃለን። እኛ ግን አገራችን በሰማይ ነው፣ ከዚያ የሚመጣውንም አዳኝ ጌታ ኢየሱስ ክርስቶስን በናፍቆት እንጠባበቃለን።
እንዲሁም ከቅዱስ ቃሉ በዮሐንስ ራእይ ምዕራፍ 21 ከቁጥር 1 እስከ ቁጥር 4 እንዲህ ይለናል። ከዚህ በኋላ አዲስ ሰማይንና አዲስ ምድርን አየሁ። የመጀመሪያይቱ ሰማይና የመጀመሪያይቱ ምድር አልፎአልና ባሕርም ከእንግዲህ ወዲህ አይኖርም። ቅድስቲቱም ከተማ አዲሲቷ ኢየሩሳሌም ለባልዋ እንደ ተዋበችው ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ደግሞም እንዲህ የሚል ታላቅ ድምፅ ከዙፋኑ ላይ ሲወጣ ሰማሁ። እነሆ የእግዚአብሔር ማደሪያ በሰዎች መካከል ነው። እርሱ ከእነርሱ ጋር ይኖራል፣ እነርሱም ሕዝቡ ይሆናሉ። ሰማይ ምድርን አየሁ፣ ባሕርም ደግሞ የላትም። እንደ ተሸለመች ሙሽራ ተዘጋጅታ አያታለሁ። እጓዛለሁ ወደ ሰማይ ቤት የጌታዬን ፊት ልመለከት። እጓዛለሁ ወደ ሰማይ ቤት ለዘላለም በዚያ ልኖር። እንባዎቼን ሁሉ ያብሳል፣ ሞት ወይም ሐዘንም የላትም። አምላኬ ከኔ ጋር ይሆናል፣ የቀደመው ሥርዓት አልፏል። እጓዛለሁ ወደ ሰማይ ቤት የጌታዬን ፊት ልመለከት። እጓዛለሁ ወደ ሰማይ ቤት ለዘላለም በዚያ ልኖር። እጓዛለሁ ወደ ሰማይ ቤት የጌታዬን ፊት ልመለከት። እጓዛለሁ ወደ ሰማይ ቤት ለዘላለም በዚያ ልኖር። ለዘላለም በዚያ ልኖር።
ለዘላለም በዚያ ልኖር